እንግዲህ ብዙ ጊዜ ስለ ትህትና ብዙ ቃላት እንሰማለን። እንደገና ደግሞ ብዙ ያልተገቡ ነገሮችን እንሰማለን። ስለ ትህትና ብዙ የሚመስሉ ነገር ግን ያልሆኑ ነገሮች አሉ። እንደገና ደግሞ ስለ ትህትና የዘነጋቸው ብዙ ነገሮች አሉ። ስለ ትህትና ብዙ ጊዜ ከምንሰማቸው ነገሮች መካከል ምን መሰላችሁ? አሁን ላይ በጣም ሲሰማ ትሰማላችሁ። ትህትና ችሎታን መደበቅ አይደለም። ትህትና ያልሆናቸውን ነገሮች እነግራችኋለሁ። በመጀመሪያ ትህትና ችሎታን መደበቅ አይደለም። በጣም ውብ የሆነ ስዕልን መስራት የሚችል፣ በጣም ውብ የሆነን ዝማሬ ማዘጋጀት የሚችል፣ በጣም ውብ የሆነን ትምህርት ማዘጋጀት የሚችል ሰው ለትህትና ሲል ትምህርቱን እንደገና ግሩም የሆነ ስዕሉን ወይም ደግሞ ዜማውን መደበቅ የለበትም። አስቡት እስቲ አሁን ቅዱስ ዮሐንስ አፈወርቅ እኔ ማስተማር አይገባኝም ብሎ ሁሉንም መጽሐፉን ባይጽፍ ነው፣ አባ ጊዮርጊስ ዘጋስጫ ባይጽፍ ነው፣ ቅዱስ ያሬድ እኔ ዜማ መድረስ አይገባኝም ብሎ ምዕራፍ፣ ጾመ ድጓ፣ ድጓ፣ ዝማሬ፣ መዋሥዕት እንደዚህ ድርሰቶቹን ባይጽፍ ነው። ስለዚህ ትህትና እንደሚገባ መጠን ማገልገል ነው እንጂ ትህትና ችሎታን መደበቅ አይደለም። ብዙ ጊዜ ግን ሰው ትህትና ችሎታን መደበቅ ስለሚመስለው በአደባባይ ብዙ ጊዜ ስለ ትህትና መጥፎ ነገር ሲናገሩ ትሰማላችሁ። ሌላው ሁለተኛው ትህትና ራስን መጥላት አይደለም። የሰማችሁ አይደል? ራስን መጥላት አይደለም። እንግዲህ ራስ የሚለው ቃል ቋንቋ በነገራችን ላይ በነገረ መለኮት በጣም ብዙ ሕጸጽን ያስከትላል። ከዛ ውስጥ አንዱ ምን መሰላችሁ? አንድ ቃል ሁለት ተቃራኒ ትርጉም ሊኖረው ይችላል። ራስን መጥላት የሚለው ራስ ሁለት አይነት ትርጉም ሊኖረው ከመቻሉ የተነሳ ራስን መጥላት ጽድቅ፣ ራስን መጥላት እንደገና ኃጢአት ሆኖ ሊታሰብ ይችላል። ራስ ማለት ነፍስ ማለት ከሆነ በእግዚአብሔር ምሳሌ ከመፈጠራችን የተነሳ ሰው ራሱን መጥላት አይችልም። የሰማችሁ አይደለ? አፍቅር ቢጸከ ከመ ነፍስከ ነው የሚለው። ወዳጅህን ወይም ባልንጀራህን እንደ ራስህ ውደድ። ቅዱሳት መጻሕፍት በሙሉ ራስን መውደድ በተገባ መልኩ ወይም ደግሞ የእግዚአብሔር መልክ በእኛ ውስጥ ስላለ ራስን መውደድ ተፈጥሯዊ እንደሆነ አድርገው የሚናገሩት እንጂ ራስን መውደድ በቅዱሳት መጻሕፍት የተጠላ ወይም ነውር አይደለም። ራስን መውደድ ግን ከሌሎች ነገሮች ራስን በማስበለጥ ሕገ እግዚአብሔርን በመጣስ ከሆነ ይህ በዘመናችን ከሆነ ይህ እጅግ በእግዚአብሔር ላይ ሌላ ተክቶ እንደማምለክ ያለ ኃጢአት ነው። ስለዚህ ትህትና እውነተኛ ትህትና ይላል። እውነተኛ ትህትና ራስን ማዕከል አድርጎ ማንኛውንም ነገር ከማሰብ የተወ። የሰማችሁ ነው አይደል? ስለ ራስ ምንም ነገር አለማሰብ፣ ስለ ራስ ጥሩ ቢሆን ስለ ራስ መጥፎ አለማሰብ። እውነተኛ ትህትና ራስን መርሳት ነው። እውነተኛ ትሁት ሰው ስለ ራሱ መጥፎ ቢሆን ስለ ራሱ ጥሩ አያስብም። ራሱን የረሳ ሰው ከዚህ የተነሳ ከእግዚአብሔር ጋር አንድ እንሆናለን። ራሱን የረሳ ሰው ወይም ራሱን የካደ ሰው ከእግዚአብሔር ጋር አንድ ይሆናል። ምክንያቱም ስለ ራሱ በማሰብ እግዚአብሔርን ወደ ጎን ስለማያደርግ ማለት ነው። ስለዚህ እውነተኛ ትህትና ራስን መጥላት ወይም ራስን አምርሮ በራስ ላይ ክፉ መሆን አይደለም። አሁን ራሱን የሚያጠፋ ሰው ትሁት ስለሆነ ነው ራሱን የሚያጠፋው ይባላል አይባልም። ይሄ ቅዱስ ጳውሎስ ምን ይላል? ዘሰ ዘአማሰነ ቤተ እግዚአብሔር ያማስኑ እግዚአብሔር። ይሄ የእግዚአብሔር ቤት ይህንን ያፈረሰ እግዚአብሔር ያፈርሰዋል ይላል። ስለዚህ ሰውነታችን የእግዚአብሔር ቤተ መቅደስ ነው እና የእግዚአብሔር መቅደስ ከመሆናችን የተነሳና በእግዚአብሔር ምሳሌ ከመፈጠራችን የተነሳ ሰው እንዲሁ ራሱን አምርሮ መጥላት አይችልም። ራስ ማለት ስጋ ነው።